ሰላም ጤና ይስጥልኝ። ዛሬ እጅግ በጣም ጠቃሚ በሆነና ብዙዎቻችሁን በሚያሳስብ ጉዳይ መጥቻለሁ። ፀጉራችሁ እየተሰባበረ ወይም እየተነቃቀለ ተቸግረዋል። ፀጉር በባህሪው እንክብካቤ ይፈልጋል። ውድ የሆኑ የኬሚካል ውጤቶችን ከመግዛታችን በፊት በቤታችን ውስጥ በሚገኙ ቀላል ነገሮች ፀጉራችንን እንዴት ማከም እንደምንችል ዛሬ አሳያችኋለሁ። ወደ ዝርዝሩ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አንደኛ፣ የሽንኩርት ውሃ። የመጀመሪያውና በጣም ውጤታማው መፍትሄ የሽንኩርት ውሃ ነው። ሽንኩርት በውስጡ ሰልፈር የተባለ ንጥረ ነገር ስላለው የፀጉር ስር እንዲጠነክርና አዲስ ፀጉር እንዲበቅል ይረዳል። አዘገጃጀት: ሽንኩርቱ ፈጭታችሁ ውሃውን ብቻ በማጣሪያ ለዩት። አጠቃቀም: የተገኘውን ውሃ የፀጉራችሁ ስር ላይ በመቀባት ለ30 ደቂቃ አቆዩት። ከዚያም ለብ ባለ ውሃና በሻምከ ታጠቡት። ሁለተኛ፣ የእንቁላልና የወይራ ዘይት ቅልቅል ፕሮቲን ትሪትመንት። ፀጉራችን እንዲጠነክር ፕሮቲን ያስፈልገዋል። እንቁላል ደግሞ ለዚህ ተመራጭ ነው። አዘገጃጀት: 1 እንቁላልና 2 የሾርባ ማንኪያ የወይራ ዘይት ወይም የኮኮናት ዘይት አንድ ላይ በመቀላቀል በደንብ ይምቱት። አጠቃቀም: ይህንን ውህድ ሙሉ ፀጉራችሁ ላይ በመቀባት ለ20 ደቂቃ በላስቲክ ሸፍናችሁ አቆዩት። ይህም መሰባበርን ይቀንሳል። ሶስተኛ፣ የሬት ጀል። እቤት ለፀጉር ልስላሴና ለቆዳ ጤንነት ወደር የለውም። አጠቃቀም: የሬቱን ጀል በቀጥታ የፀጉራችሁ ቆዳ ላይ በመቀባት ለ1 ሰዓት ያህል አቆይቶ መታጠብ። ይህ ፀጉር እንዳይደርቅና እንዳይሰባበር ይከላከላል። ተጨማሪ ምክሮች: ፀጉርን በሙቅ ውሃ አለመታጠብ፣ ለብ ባለ ውሃ መጠቀም፣ በጣም ጥብቅ ያሉ የፀጉር ስታይሎችን አለማዘውተር፣ በቂ ውሃ መጠጣትና የተመጣጠነ ምግብ መመገብ። እነዚህን ቀላል መፍትሄዎች በሳምንት 1 ወይም 2 ጊዜ በመጠቀም ለውጡን ማየት ትችላላችሁ። እናንተስ የትኛውን የቤት ውስጥ መፍትሄ ትጠቀማላችሁ? ኮሜንት ላይ አካፍሉን። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው።